ሰላም ወዳጆች እንደምን አላችሁ? እንኳን ለአመታዊው የጥምቀት በዓል አደረሳችሁ። በያላችሁበት ሰላምታ ይድረሳችሁ፣ ሰላምም ይሁንላችሁ። ወዳጆች ትራምፕ ሰሞኑን ግብጽንና ኢትዮጵያን አሸማግላለሁ ብሎ እንደገና ከዚህ በፊት በመጀመሪያው የፕሬዝዳንትነት ዘመኑ የጀመረውን ጉዳይ እንደገና መጀመሩን ወይም መቀጠሉን አብስሮናል እና አዝማሚያው ደስ አይልም፣ ፍጹም ደስ አይልም አዝማሚያው። እና የኢትዮጵያ መንግስት የትራምፕን ያደራድራለው ጥያቄ መቀበል አለበት ወይስ የለበትም? ምንድነው የኢትዮጵያ መንግስት ውሳኔ መሆን ያለበት? እንደ ዜጋ እስቲ በዚህ ላይ እንድንነጋገር ዛሬ ምሽት ቀጠሮ ይዣለሁኝ። ወዳጆች ምንድነው የምታስቡት እናንተ? የትራምፕ አደራድራለው ኢትዮጵያና ግብጽን በአባይ ወንዝ ጉዳይ ማለት ነው ትክክል ነው? ጥሩ ነገር ከሱ መስማት ወይም ማግኘት ትችላለች ኢትዮጵያ? ምንድነው የምታስቡት? በዚህ ዙሪያ ሰፋ ያለ ውይይት ዛሬ ማታ እንደ ዜጋ እናደርጋለን። ውይይቱ እንዲደርሳችሁ ፎሎ አድርጉ፣ ሼርም አድርጉ ለሌሎች። ፎሎ ካላረጋችሁ ውይይቱ አይደርሳችሁም። ለመሳተፍም እንዲሁ ደግሞ ለመስማትም ፎሎ ማድረግ ግድ ነው። አለበለዚያ ቲክቶክ አያሳውቃችሁም እኛ ስንጀምር። መልካም በዓል ይሁንላችሁ። ዛሬ ማታ 1 ሰዓት ላይ ጠብቁ። መልካም ጊዜ